በባለፈው ቪዲዮ በጣም ብዙ ተመረንበታል ብዬ አስባለሁ። ጌሞችን እንኳን ለማሰልጠን በሚሊዮን የሚቆጠሩ ምሳሌዎች ነው አናሊሲስ የሚፈልገው። ኤአይ ግን ኮርላጅ ነው፣ ይኮርላጃል። አይምሮ ግን ያመነጫል። የሰው የከበረ ጭንቅላት ላይ ቺፕስ መቀመጥ ማለት ሌላ ብጥብጥ ኬዎስ መፍጠር። የተሰጠውን ሳይጠቀምበት ስለሚሞት ወደ ኪሎ ስጋነት ይለወጣል። ወደ 86 ቢሊዮን የነርቭ ሴሎች አሉት። ቂም፣ በቀል፣ ጥላቻ አንዱ አሸዋ ማለት ነው፣ ጠጠር ነው። ላይቱን እንትን ያጠፋብን። እኔ አልፋ እግዚአብሔር የሰራኝ የተከበርኩ ፍጥረት። ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል። ራስን መውደድ ይፈቀዳል። ራስ ወዳድነት ነው የማይፈቀደው። ሰላም፣ እኔ ጓደኛችሁ ነኝ። በባለፈው ቪዲዮ በጣም ብዙ ተመረንበታል ብዬ አስባለሁ። ደግሞ ዛሬ የምናየው ስለ አእምሮና ስለ አርቲፊሻል ኢንተለጀንስ ወይም ስለ ኤአይ ከዶክተር ሮዳስ ጋር አብረን የምናየው ይሆናል። ወደ ቪዲዮ ከዚህ ጋር እንግዲህ ተያይዤ ወደ ኤአይ ወስድ ነው ሰው ሰራሽ ሳይንስ እንዴት በዶክተር ሮዳስ መነጽር እንዴት ይታያል አንጎልና እንግዲህ አሁን ሁላችንም እያወራንለት ያለ ነው ኤአይ ወይም የሰው ሰራሽ አስተውሎት ነው የሚባለው አይደለ? እንዴት ይታያል? እስቲ እንዴት ታየዋለህ አንተ? አርቲፊሻል ኢንተለጀንስ እንደ ትርጉሙም ሰው ሰራሽ አስተውሎት ጥሩ ነው፣ ተፈጥሯዊ አይደለም ማለት ነው። አንጎል በጣም ቀልጣፋ ነው። እንደምታውቁ በሰከንድ ውስጥ በቅጽበት ውስጥ በሚሊዮን የሚቆጠሩ ሲግናልስ አሉት። ያው ለምሳሌ ልብ ምትሽ ሊሆን ይችላል፣ ትንፋሽሽ፣ ሀሳብሽ፣ መፈጨትሽ፣ ማየትሽ፣ መስማትሽ፣ መዳሰስሽ ሁሉ የሚመራ ነው በቅጽበት። ኤአይ እንደምናውቀው ግን በዚህ ደረጃ ሊመስለው ይችላል ወይ ብለን ካነጻጸርን በጣም አስቸጋሪ ነው። በፍጥነት ደረጃ ካየሽው ኤአይ ሊያሸንፍ ይችላል። በፍጥነት ስፒድ ካየ ነው። ለምሳሌ የነርቭ አንጎሎች ሲግናላቸው ማለት በሰዓት ወደ 200 ሜትር ሊጠጋ ይችላል ሲግናሉ። ኤአይ ቺፖችን ብትመለከች አዳዲስ የመጡት ደግሞ 1 ትሪሊየንስ በሰከንድ ሊታወዳደር ሊገናኝ አይችልም። ለምሳሌ ኤአይ እንደምታውቂው አሁን ቻት ጂፒቲ ምናምን እነዚህ ነገሮች ሂሳብን፣ ዳታን መደርደር ማከናወን ከአይምሮ ጋር ልታወዳድሪው አትችልም። ግን አንጎል ቅድም እንዳልነው በትይዩ ወደ 100 ትሪሊየን ግንኙነት ያደርጋል። አንዱ ከ10 ሺህ ጋር ከተገናኘ ቅድም በጠቀስነው ከ86 ቢሊየንስ በላይ ነርቭ ሴል ካለ እነዚህን ሁሉ ሲናፕሲስን ብሬን ያደርጋልና ኤአይ በዚህ ደረጃ ሊቸገር ይችላል። በስፒድ ቢበልጠው ይህን ያህል ግንኙነት ማድረግ ግን የሰው ልጅ ጭንቅላት ምን ያህል የከበረ መሆኑን ያሳያል። በመማር አቅም ካየሽው ብሬን ከባድ ነው። ለምሳሌ የአንቺም አንጎል ኦረኔ አንጎል የሌሎችም አንጎል ቢያንስ 5 ሙከራዎች ካደረገ ይሳካለታል። ምሳሌ ሳይክል መንዳት ብትፈልጊ አትችይም አይደለ? ትንሽ ሙከራ ካደረግሽ በኋላ ትሄጃለሽ። መኪና መንዳት ለምሳሌ ቶሎ ይለምዳል። ብቻ ትንሽ ሙከራ ካደረግሽ እንትን ያለ። ለምሳሌ ግን እንደ ቻት ጂፒቲ ፎር ምናምን ጌሞችን እንኳን ለማሰልጠን በሚሊዮን የሚቆጠሩ ምሳሌዎች ነው አናሊሲስ የሚፈልገው። የሰው ልጅ አንጎል ግን በቀላሉ መልመድ የሚችል ነገር ነው። ምንም ሕፃን እንኳን ጡት ለመጥባት ትንሽ ሙከራ እጁን ያደርጋል። ከዛ በደንብ አድርጎ መጥባት ይችላል። በሙከራ ደረጃ ካየሽው የሱ አንጎል እኔ በጣም ትልቅ ክብር ሰጠዋለሁ። ሚሊየንስ ምሳሌ አይፈልግም ለማለት ነው። አናሊሲስ ለማድረግ ነው ማለት ነው። ኃይልም ሲጠቀም ቅድም ያልነው ነው ወደ 20 ዋት ሊጠቀም ይችላል ብሬናችን። አሁን ግን ይሄ 5+ ሜጋዋት ነው የሚጠቀመው። ኦልሞስት 250 ሺህ በላይ ተጨማሪ ኃይል ኤአይ። ስለዚህ ከሆነ እኮ ለዓለማችን ለምን እኮ ራሱ የቻት ጂፒቲ ራሱ አስተዋጽኦ አለው እና የሚጠቀመውን ኤነርጂ አንቺ በቀላሉ ሊሆን ይችላል ጉግል አድርገሽ ምናምን፣ ግን የሚጠቀመው ኤነርጂ ነበር። ይሄ ግን ወደ 20 ዋት ብቻ በቂው ነው። ስለዚህ አምላክ የሰራው በጣም ጥሩ ነው። በመላመድ ደረጃ ነው አንጎልን የሚወዳደር አለ ብዬ አላምንም። ለምሳሌ ቶሎ ነገር ለመላመድ ለምሳሌ መስታወት ቢንሸራተት ኦር ዕቃ ቢወድቅ ቶሎ ትይዣለሽ አይደል? በጣም ቀላል ነገር ነው። ኤአይ ግን በጣም ግራ የሚጋባ ነው። ሰው ግን የተደራጀ እውቀት ነው ያለን። ብትፈልጊ ኩላሊትሽን ተጠቀሚ፣ ብትፈልጊ ልብሽን፣ ብትፈልጊ ብሬንሽን፣ ማን ይከለክለኛል? እኔ ከፈለኩኝ ኩላሊቴን ብቻ እንደ ኢንተለጀንስ ልጠቀመው እችላለሁ።
ከፍ ብዬ ደግሞ ልቤን ልለው ይችላል። ካፈለክ ብሬኔን ልጠቀም ይችላል። ሶ እውቀትን፣ ጥበብን፣ ማስተዋልን ላሰናስልና ላዋሃድ እችላለሁ። እንደ ኤአይ ግራ ልጋባ አልችልም። የተሰጠኝ ወደ መንፈሳዊ ነገር ካየን ሰው ደግሞ ረቂቅ እውቀትን ረቂቅ ጥበብን ከማን ይቀበላል? ከአምላኩ ከእግዚአብሔር ይቀበላል። ራእይ ያያል፣ ምስጢርን ይመለከታል። ኤአይ ግን ልታስቢው አትችልም። አርቲፊሻል ነው። አርቲፊሻል ሰው ሰራሽ አስተውሎት ነው። ይሄ ግን እግዚአብሔር የፈጠረው ሰው ነው እና ራእይ ማየት ህልም ማለም አታስቢ ኤአይ ጋር እና እኔ ካወዳደርኩት የሰው ልጅ ገዝፎ ከብሮ ይታየኛል። በግኝት ደረጃ ከፈለግሽ ደግሞ ኪነ ጥበብ ኪነ ጥበብን ብቻ ታዩና ጥበብ ስገው ጥበብ መንፈሳዊ ከፍ ብሎ ወደ ገነት ሄዶም ገነት በብዙ መልኩ ሰው ሊያገኝ ይችላል አይደል? ተመራምሮ ምናምን። ኤአይ ግን ኮርላጅ ነው፣ ይኮርላጃል። አይምሮ ግን ያመነጫል። ኤአይ ትንሽ ዳታዎችን ሰብስቦ ነው አይደለ እንትን የሚሰጥሽ ከተሰጠው እንትን ደረጃ። ይሄ ግን የሰው ልጅ ሁሉ ያመነጫል። ያው ለምሳሌ ከላይም በህልም ግኝት ሊያገኝ ይችላል። ለምሳሌ አንስታይን ስፔሻል ሎ ኦፍ ሪሌቲቪቲ ያገኘው እኮ አንጻራዊ ልዩ አንጻራዊ ህግ በህልሙ አይቶ ነው። ዲኤንኤ ስትራንዱ ይሄ መሰላሉ የተገኘው በህልም ነው። ኤልያስ ሆይ የልብስ ስፌት መፍትና ማሽን ያገኘው በህልሙ ነው። ፔሪዮዲክ ቴብል ዲቪዥን እንዴት ያገኘው በህልሙ ነው። ስትራክቸር ብዙ እስከ ትልቅ ሽልማት አዋርድ ድረስ የደረሱ ሳይንቲስቶች ኖቤል ሳይንሱን ያገኙት አብዛኞቹ በህልማቸው ነው። በህልም አይተው ነው። ለምሳሌ አንስታይን ከዕለታት በአንድ ቀን ህልም ያያል። ህልሙ ምን መሰለሽ? ከብቶች አሉ እና ፌንስ አጥር ታጥሯል፣ የኤሌክትሪክ አጥር ታጥሯል እና ገበሬዎችን ያያል። በህልሙ ነው እና ድንገት ይሄ ኤሌክትሪክ ሲሰካ ከብቶቹን ያገኛቸዋልና ገበሬዎቹ አንዱ ከብት ሲዘል ኤሌክትሪኩ ሲዛት አንዷ ሲዘል ነው። አንስታይን ደግሞ ባንዴ ሲዘሉ ነው የሚያያቸው እና አንጻራዊነትን አጥንቶበታል ማለት ነው። ብዙ ግኝቶች የቤንዚን ግኝት ምናምን ኤአይ በዚህ ደረጃ ያገኛል። ሰው ግን ነፍስ ስላለችው ከሰማያዊው ነገር ትንሽ ረቂቅ ነገር ትንሽ ተንፈስ ሲባልበት ረቂቅ አዲስ ነገር ያስገኛል፣ ግኝትን ያስገኛል እና ይሄ ነው በተፈጥሮ ኩነት ካየነው ሰው የእግዚአብሔርን እስትንፋስ ተቀብሏል። ኤአይ ግን ማሽን ሰው ሰራሽ አስተውሎት እንደሆነ እናውቃለን። ሌላው ሰው ብሬናችንን ተመልከች፣ ራሱን ያድሳል እኮ አይደል? ለምሳሌ ስትሮክ የሚመታቸው ሰዎች ከጉዳት በኋላ እንደገና እኮ ነርቫቸው ያገግማል። ሰው ራሱን እያደሰ ይኖራል አይደል? እየታደሰ ይኖራል። ኤአይ ግን ጠጋኝ ይፈልጋል። አንዴ ከተበላሸ ራሱን ሊያክም አይችልም። ሰው ስሜት አለው። አሁን ሳቅሽ አንዱ ያለቅሳል፣ አንዱ ይስቃል፣ አንዱ ይፍነከነካል፣ አንዱ ይደሰታል። ያ ግን ስሜት የለውም፣ በጣም ስሜት የለውም እና በእውነት እኔ ለዚህ ነው የሰው የከበረ ጭንቅላት ላይ ቺፕስ መቀመጥ ማለት ሌላ ብጥብጥ ኬዎስ መፍጠር። ዓለም እየሄደበት ያለው ነገር በጣም ሮንግ ነገር፣ በጣም አይሆን ነገር። አቅም እንፍጠር ይላሉ አይደል? የሰውን አቅም ከፍ እናድርግ ይላሉ። ግን ቢያንስ እኮ ከ1 እስከ 2.5 ፔታባይትስ እኮ ነው የሚይዘው ጭንቅላት። ማለትም ከ1 ሚሊየን እስከ 2.5 ሚሊየን ጊጋባይት ሜሞሪ እኮ ነው ያለን። ማለትም አንቺ አሁን ፕሮግራም አዘጋጅ አይደለሽ? ምናልባት 3 ሚሊየን ሰዓታት የፈጀ ፕሮግራም መያዝ ይችላል ብሬናችን። አይገርም? 3 ሚሊየን ሰዓታት 3 ሚሊየን ሰዓቶች የሚይዝ ሜሞሪ እንደማለት ነው። 3 ሚሊየን ሰዓት ላይ አንድ ድራይቭ ብታረጊው ማለት ነው። ስለዚህ ኦልሞስት በጣም ዘመናዊ የሆኑ 1000 ላፕቶፕስ ሃርድ ድራይቭ በላይ እንደማለት ነው አቅሙ። ይህን ካልተጠቀምን መቼም እግዚአብሔርም ይጠይቀናል። ለምን አልተጠቀምን? አንድ ሱፐር ኮምፒውተር ለምሳሌ ብሬንን ለመኮረጅ ቢያንስ 100 ዓመት ሊፈጅበት ይችላል። ለምሳሌ ይሄንን ሃርድ ድራይቭን የሆነ መረጃ ነው የምታስቀምጭበታል። ይሄ ግን እንደገና ይገነባል፣ እንደገና ይለውጣል፣ እንደገና አናሊሲስ ይሰራል ምናምን። ስለዚህ በእውነት ትልቅ ጉዳይ ነው ጭንቅላት ካነሳ ነው ለኛ በእውነት አክብረን ካየ ነው ከፍ ሳረግ ነው ህያው ጽላት ነው። ልብን ብትይው ሃርትና ልብ ይለያያል። ልብ በለና በመዋቅር የተዋቀረ ነው። በእኛ ትምህርት ነው የምናገረው፣ በዊዝደሙ ትምህርት እዛ በማለት ቤት ነው። በአልፋቤት ይባላል። ቤት የሚባል እንግሊዘኛ የለም፣ ሃውስ ነው።
ቤት ዕብራይስጥ ነው፣ ቤት ግዕዝ ነው። ቤት ግድግዳ አለው፣ ጣራ አለው ለማለት ይሄ ነው። ልዑልን ይጠቁማል። የልዑል ቤት ማለት ነው። ልዑል የሚያድርበት ቤት ነው። ይሄም መቅደሱ ነው። ምሕረትን ይቀበላል፣ ብርሃንን ይቀበላል፣ ቃል ኪዳንን ይቀበላል እና የእግዚአብሔር ሕግ ይጻፍበታል። ራሱን ችሎ ሳንክቹዋሪ ነው። በጣም የተቀደሰ ቴምፕል ነው። ሳክሪድ ቴምፕል ነው። የተቀደሰ መቅደስ ነው። ስለዚህ ከኤአይ ጋር እንዴት ልታወዳደሪው ልታነጻጽሪው ትችላለሽ? እና አንዳንድ ሰዎች ስላልገባቸው ስለ ኤአይ ሲናገሩ እንጂ በራሱ በዚህ በመተንተን ደረጃ በስፒድ ቢበልጠውም ግን በዚህ መልኩ ደግሞ ከሰው ሰራሹ አልፋ እግዚአብሔር የሰራው ደግሞ በጣም ይበልጣል እና በዚህ ደረጃ እንግዲህ የሰውን ጭንቅላት ካወዳደር ነው ይበቃል። አይ በጣም መልካም ጥሩ መልስ ነው። ምክንያቱም እኔም ራሱ አንዳንዴ ያሳስበኛል። አሁን ኤአይ ስለሚባል ቁጭ ቢል ነው ማለት ነው ምንድን ነው የሚሻለው ላለው ግን አሁን በተሻለ መጠን አንጎሌን እንዳከብረው እንድወደው የእግዚአብሔር ማደሪያ የፈጣሪ ማደሪያ እንደሆንኩ ደግሞ እንዳስብ ነው ያደረከኝ። አሁን የገለጽከው ነገር ብርሃን እንዲያርፍበት ደግሞ ካረግሹ የበለጠ ሰማያዊ ነገርን ማየት ይችላል። አይንሽ ከብርሃን ጋር ተዋህዶ ምን ማየት ይችላል ነው ግዑዙን ነገር ሊያይ ይችላል አይደለ? ሰሎሞን ጠቢቡ ምን ይላል? እስመ ጠቢብ አዕይንቲሁ ዲበ ርእሱ ይላል። እስመ ለጠቢብ አዕይንቲሁ ዲበ ርእሱ፣ የጠቢብ ሰው አይን ራሱ ላይ ነው ይላል። ያ ደግሞ ረቂቅ ብርሃን መቀበል ከቻለ ረቂቁን ዲሜንሽን ልኬት ማየት ይችላል። መላእክት እንጂ ነፍስ ከስጋ ስትለይ ምናምን ከሰውየው ሲወጣ ነፍሱ መላእክት ሲወጡ ሲወርዱ ማየት ይችላል። ያ አይን ደግሞ ረቂቅ ብርሃን ነው የሚቀበለው። ረቂቅ ብርሃን ከእግዚአብሔር ሲሰጠው ደግሞ ይሄኛው ሃይስት የሆኑ ሰባቱ ሰማያት የምታያቸውን ድረስ አክሰስ ማድረግ ይችላል። እና አንድ ፈላስፋ ተጠየቀ። በጣም አስቂኝ ነገር ነው። ሰው ሲሞት የሚከብደው ለምንድን ነው ተብሎ ተጠየቀ። ሰው ሲሞት አስከሬን የተሸከመ ሰው በጣም ከባድ ነው። ምን ይላል? የተሰጠውን ሳይጠቀምበት ስለሚሞት ወደ ኪሎ ስጋነት ይለወጣል ይላል። እና ጨርሰ ሙት ብሎ ነው የጻፈው መጨረሻ። እና የተሰጠንን ይህን የሚያህል የከበረ ነገር ሳንጠቀምበት ማለፍ በጣም በጣም ትልቅ ጉዳይ ነው እና ያስጠይቃል ባይዘው ያስጠይቃልና ይሄን እንዳይጠቀምበት ነው ዓለሙ ብዙ ጫጫታ ይሰራለት ለሰውየው። በቃ ሾርት ሜሞሪ ፈጣን በቃ ይሄንን አናሊሲስ እንዳይሰራ በቃ ታጣድፊዋለሽ። ቢዚ አድርገሽው ሳይጠቀምበት ይሞታል። እና ያ እንዳይሆን ትንሽ ነቃ ማለት የመርሃ ግብር የሚያዩ ሰዎች ይሄን ነገር ይዣለሁ እንዴ ብሎ ትንሽ ከእንቅልፍ መባነን ብቻ ያሳያል የሚል ነው እምነቴ። ትክክል። ኧረ እኔም በደንብ ነቅቻለሁ እዚህ ቦታ ላይ ተመልካቾቼ ብቻ አይደሉም። ሌላው ግን የሰው አንጎል ሰማያትን ይመስላል ስትል ሰምቻለሁ እና በጣም ደስ የሚል ነው ይመስለኛል። እንዴት ነው የምታነጻጽረው ዶክተር ሮዳስ? ምንድን ነው ጭንቅላታችን ሁሌ ሰማይ ነው የሚያየው። ሰማይ ነው። እግሮች ደግሞ መሬት ነው። ሁለት እግሮች ነው ያሉ። ልክ እንደ ስር ነው መሬት ይነካል። በእግርሽ የመሬት ኃይል ነው የሚገባው ኤነርጂ። ይሄ ለምሳሌ መሬት ጥብቀት ናት፣ ጽናት ናት፣ ሴቴ ናት። መጥበቅ መጽናት ምናምን የምታገኙ እንትን ነው አይደል? መሬት ነው ኤግዛክት። ለምሳሌ የመሬት ኃይል ሲዳከም አጥንቲ ሲሳሳ ስትደካከም በባዶ እግርሽ 26 ደቂቃ አሪፍ ነው። እኔ 26ን ስለምወደው 26 ሚኒት ሰዎች በባዶ እግራቸው ዝም ብለው ወክ ማድረግ ከቻሉ ነው የኤክሰስ ፕሉቶኑ ወደ ታች መሬት ትሸከምላቸዋለች እና ኤሌክትሮን ትሰጣቸዋለች። ጤነኛ ይሆናሉ። በአጠቃላይ በሽታ ምናምን ሰውነቱ ይዛል ሲል ቀጥታ በጫማሽን አውልቀሽ ትንሽ እና 26 ደቂቃ አለ። በጣም ስንፋሽን ብሎ 26 በጣም ወሳኝ ቁጥር ነው። ኤኒዌይስ እዛ ውስጥ ባንገባም ግን ጭንቅላትን ስናይ ከላይ ስላለ ከላይ ከሆነ ደግሞ ላይኛውን ዓለም መምሰል ግድ አለበት። ይሄኛው ታችኛውን መምሰል አለበት። እንዴት ይመስላል? አሁን ስለ እግር አናነሳም፣ ስለ ራስ ስለሆነ ራስ ላይ ሰው ራሱ ተፈጥሮ ነው። ሁሉም ተፈጥሮ ይነበብበታል። ሰማይና ምድር የተያያዙበት ፍጥረት ሰው ብቻ ነው። መላእክት ብታያቸው ሰማያውያን ናቸው። እንስሳት አራዊት ብታይ ምድራውያን ናቸው። ሰው ግን ሰማያዊና ምድራዊ ብቸኛ ፍጡር ነው። ሰማይና ምድር ላይሽ ላይ መኖር አለበት እንጂ ዝም ብለሽ አይደለሽም ነው። ቅድም እንዳልነው ስር ምናምን ብለን እንዳነሳ ነው
በሲስ የሥነ ፍጥረቱ ትምህርት ምንድነው? እግዚአብሔር አጽናፈ ዓለምን ሰው ላይ ገለበጠ። አጽናፈ ሰማያት አጽናፍ በርግጥ ዳርቻ ማለት ነው፣ ግን በቃ ሰማይና ምድርን ሰው ላይ ገልብጦታል። ሰው ማለት ወነው እንላለን እኛ ስድስተኛው 6D እንለዋለን። ስድስተኛው ልኬት ወ ፊደል ናት። ዋዌ ወ ስድስተኛ ፊደል ናት። አበገደ ሃወ ወናት። ሰው በስድስተኛው ዕለት መጥቶ ሰማይና ምድርን እንደ ወ ሆኖ ተገናኝቶበታል ነው። ኦኬ መጀመሪያ በስነ ፍጥረቱ ትምህርት ሰባቱ ሰማያት ይባላል። በተለያዩ ቤተ እምነቶች ይኖራል። ሰባቱ ሰማያት ከምን ተፈጠሩ? ከእሳት ሙቀቱን ትቶ በብርሃኑ እግዚአብሔር ፈጠራቸው ነው። ኦኬ ሰባት ሰማያት የብርሃን ሰማያት አድርገሽ አስቢ። ቀጥሎ ከባቢ አየር በስነ ፍጥረቱ ትምህርት ባቢል ይባላል። ቀጥሎ ውሃ የጠፈር ውሃና ምድር አለች። ፓተርኑ እሳት፣ ነፋስ፣ ውሃ፣ መሬት። ይሄ ፓተርን ነው አይደል? አንቺ ላይ ፈልጊው ነው። ይሄን ሩቅ ሳትሄጂ። ስለዚህ እሳት አለ። እንደ ሰባቱ ሰማያት ሰባት ፖርታልስ አሉ። ድልት ነው የምንላቸው በእኛ ደጃፎች። ሁለት አይን፣ ሁለት ጆሮ፣ ሁለት የአፍንጫ ቀዳዳ፣ አፍ በእሳት ባህሪ። ከዛ ደረትሽ ላይ ስትወርጂ ደግሞ አየር ነው ሳምባሽ ላይ ባቢል። ከዛ ውሃ እንዳለ ሆድቃሽ ነው ኩላሊት ኤሪያሽ በውሃ ባህሪ ይመራል። ከወገብ በታችሽ መሬት አለ ነው። ኦኬ አሁን ይሄን ካየን ብሬናችን ጋር ብቻ እንምጣ። ቅድም እንዳልኩት ጥበብ ቤቷን ሰራች፣ ሰባት ምሰሶዎችን አቆመች ስለሚል በሰው ልጅ ፊት ላይ እነዚህ ሰባቱ ቀዳዳዎች ካሉ፣ ሰባቱ ቀዳዳዎች ደግሞ ሰባቱ ብሩሃን አካላትን ይወክላሉ። የሚታዩ ናቸው። የሚታዩ የተለያዩ ነገሮች አሉ። ፀሐይ፣ ጨረቃ፣ ከዛ አምስቱ ፕላኔቶች ሜርኩሪ በእኛ ቋንቋ በግዕዙ አጣርድ፣ ቪነስ፣ ዝሁራ፣ መሪህ ማርስ፣ መሽተሪ ጁፒተር፣ ዙሃል ሳተርን። ለዚህ ሰባቱ ዕለታትን የሚወክሉ ብሩሃን አካላት ናቸው። ምሳሌ እሁድ ሰንዴ፣ ሰኞ መንዴ እንደምንለው ፀሐይ ጨረቃ እንደምንለው ሰባቱ ነገሮች ነው። ሰባቱ የፊታችን ህዋሳት ላይ ያርፋሉ። ምሳሌ እሁድ ሰኞ ቀኝ አይን ነው መጀመሪያ የሚቀድመው። ቀኝ የስነ ፍጥረቱ የጥበብ ትምህርት እሁድ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜን ይወክላል። በእነዚህ ላይ ደግሞ የሚገዙ ኦር የሚሰለጥኑ ሰባት ብሩሃን አካላት አሉ። ፀሐይ፣ ጨረቃና አምስቱ ፕላኔቶች። ሁለቱ አይኖች እንደ ፀሐይና እንደ ጨረቃ ናቸው። በጣም ጥልቅ ትምህርት ነው ይሄ። ለተማሪዎቼ ቢያንስ 3 ሰዓት ትምህርት ነው ይሄ ብቻውን። ይሄ ለምን በፀሐይ ተመሰለ፣ ይሄ ለምን በጨረቃ ተመሰለ፣ ይሄ ነጸብራቅ ነው፣ ይሄ ብርሃን ነው። ወንዴና ሴቴ ማለት ነው። ፀሐይ ወንዴ ነው። ከላይ ያሉት ከፍ ያሉት በወንዴ ይወከላሉ። ሰጪዎቹ፣ ተቀባዮቹ በሴቴ ይመሰላል። ለምሳሌ ሄኖክ የላይኛውን ውሃ ወንዴ ውሃ ያደርገዋል፣ ታችኛው ሴቴ። ፀሐይ በአብዛኛው በወንዴ ነው፣ ጨረቃ በሴቴ ነው የምትጠራ። የፀሐይን ብርሃን ነው የምትቀበለው፣ ከጽንስ ሂደት ጋር ይያያዛል። ለምሳሌ ከላይ የሚወርደው ዝናብ ወንዴ ነው፣ የወንድ ዘርን ይወክላል። ምድር ደግሞ ሴቴ ናት፣ ያን ዘር ትጠጣለች። አዝርዕት፣ አትክልት፣ እጽዋት ይፋፋሉ እና ፀሐይ ጨረቃን ይወክላሉ። ማክሰኞ ግን የሚወክለው መሪህ ወይም ማርስን ነው። ረቡዕ የሚወክለው ግራጆሮ ዝንዘጸጋ ሜርኩሪን ወይም ማጣርድን ነው። ይሄ አንፍ ዘይማን የሚባለው ቀኝ አፍንጫ ደግሞ ከመሽተሪ ወይም ጁፒተር ጋር ይያዛል። በጣም ትልቅ ትርጉም አለው። ግራው ደግሞ አንፍ ዘጸጋ ከቪነስ ጋር ወይም ከአርብ ወይም ከዝሁራ ጋር ይያዛል። አፍ ሳተርን ነው የቀለበታ አፋችን እና ሰባቱም ጉዳዮች ግን አሉበት ነው እግዚአብሔር ሲሰራ እና እያንዳንዱ ግን ኮድ ነው። ይሄ ነው፣ ይሄ ፈንክሽናቸው ብዙ ናቸው እና ይሄ ትንሽ ከፍ ወዳለው ትምህርት ሲጓዝ ነው ሰው ይሄን ትምህርት ሊማር የሚችለው እንጂ ግራ ያጋባል። ግን ዋናው እንደዚህ ነው። ምንድነው በአስትሮፊዚስቶች፣ በኒውሮሎጂስቶች፣ ኒውሮሰርጀኖች የተጠኑ ጥናቶች ግን በቅርቡ የተገኙት ለምሳሌ አንጎል ወደ 86 ቢሊዮን የነርቭ ሴሎች አሉት አይደለ? ኦኬ በሚታየው ዩኒቨርስ ላይ ደግሞ ወደ 200 ቢሊዮን ጋላክሲዎች አሉ። ማነጻጸር ትችያለሽ። ዩኒቨርስ ነው ሰው ማለት ነው። ይሄ እንግዲህ ቅድም ወደ 100 ትሪሊየንስ የሚጠጉ ግንኙነቶች አሉ። በጣም ድሮች አሉ። ኒውራል ኮኔክሽኖች
ይሄም ደግሞ ወደ ሰማይም ብትሄጂ ጋላክሲዎች አሉ። ተነጥለው ያሉ ጋላክሲዎች ቢሆኑም አብዛኞቹ ግን አብረው ያሉ ጋላክሲዎች ናቸው። በስበት ኃይል የሚሳሳቡ ማለት ነው። በአስትሮኖሚ እንግዲህ ጋላክሲ ክላስተር እንላቸዋለን ወይም ሱፐር ክላስተርስ አሉ ክላስተሮች እና እነሱ ሁሉ እንደ ኮስሚክ ዌብ ያቸው በፊላሜንት በሚባሉ ድሮች የተጠላለፉ ናቸው። ጀስት ብሬን ናቸው። ይሄ በቅርቡ የተጠኑ በአስትሮፊዚስቶች እና ኒውሮሰርጀኖች የተጠኑ ጥናቶች ናቸው። ሌላ በጣም የሚገርመው ብሬን እና ጋላክሲ ሲነጻጸር እዛ ዳርክ ማተር አለው። አሁን ጋላክሲ ብለሽ ብታስቢ እና ብሬን ብለሽ ብታስቢ ለምሳሌ ብሬናችን ወደ 75% ውሃ ነው አይደለ? እና በትሪሊየን የሚቆጠሩ ግንኙነቶች ይፈጥራል። ወደ ላይ ብትወጪም ደግሞ ጋላክሲ 100% ብታስቢ ወደ 68% ዳርክ ኤነርጂ ነው። ይሄ 70 ያ 68 ኦልሞስት ተቀራራቢ ነው። እና ሁሉም ነገር ከጉልበትና ከንጥረ ነገር ተሰርቷል። ከኤነርጂ ያለው ያኛም ኤነርጂ አለ። ጉልበት ነው ማተር ነው የምናውቀው ነገር ነው። ስለዚህ የሚታይ ብቻ ሳይሆን የማይታይም ኃይል አለው። ለምሳሌ ስበት አለ አይደል? አታየው። ኤሌክትሮማግኔቲዝም አለ፣ እዚህም አለ እዛም አለ። ሞር ይሄ ደግሞ ነፍስ ምናምን የሚባለው ነገር ይቀዳበታልና ሁሉም የብርሃን አውታረ መረብ ያለው ነው። ያሰናሰለ ያዋሃደ ያያያዘ በመሆኑ ሰው ራሱ በቁሙ ዩኒቨርስ ነው ታየዋለሽ። ልክ እንደ 12ቱ ይሄ 7ቱን ዕለታት ይወክላል። ከዛ 12 ቦታዎች ኤሪያዎች አሉ እግዚአብሔር ሲሰጣ 7 ኃይል ቦታዎች አሉ። እያንዳንዱ በፊደል ይወከላል። 12 ቦታዎች አሉ። እነዚህ ደግሞ ዞዲያክ ናቸው። 12 ወሮች ናቸው። ይሄ ሐመል ነው፣ ጭንቅላት ላይ ነው። ሐመል በጉ ነው፣ ኤሪስ። ግን እያንዳንዱ እጅ የራሱ ኩላሊት የራሱ ነው። ይሄ በጣም ሰፊ ነገር ነው። ይሄ እንደዚህ አስትሮኖሚውን ለምናስተምራቸው ተማሪዎች ነው ልንሰጥ የምንችለው። ይሄ ሚዲያ ብዙ አይነት ነው። እንደ ጣት ነው የሚያየው። ዛቻ አለ፣ ከፍ ያለ ነገር እንትን ደረጃውን ይዘሽ ካልወጣሽ ሊከብድ ይችላል እንጂ 12ቱ ሴንተሮች 12ቱ ናቸው። እያንዳንዱ ግን ዝም ብሎ አይደለም እግዚአብሔር ያስቀመጠው። ምንድነው መሰለሽ የሚወርድ ውሃ። በቃ ይሄ እንደው ለተመልካቾች በጣም ደስ ይለኛል። የሚወርድ ውሃ በጣም ደስ የሚል ኩድል ብሎ የሚወርድ ውሃ ጥሩ ሆኖ ውሃው ጥሩ ሆኖ ግን መንገድ የሚወርድበት ቱቦ ከተደፈነ አሸዋው ጠጠር ቆሻሻ ምናምን ካለው ያቆመዋል፣ ማለፍ አይችልም። በጣም ጥሩ። እነዚህ ማለት ብርሃን የሚወርድባቸው የሚወጣባቸው ቦታዎች በተቻለሽ አቅም ማጽዳት አለብሽ። ያን ጊዜ ንጹህ ብርሃን ነው ከሰማይ የሚወርደው። አሁን ቂም፣ በቀል፣ ጥላቻ አንድ አሸዋ ማለት ነው፣ ጠጠር ነው። ላይቱ እንትን ያጠፋብሻል። ጠጠር እንትን ካለ ውሃ አይወርድም አይደለም። ረቂቅ ዓለም በህልምሽም አታዩም እንኳን በሆነሽ ቀርቶ። ይሄ ግን ጽድት ካለ ኩልል ካለ ንጹህ ከሆነ እንዴት አድርጎ ያ ብርሃን እንደሚወጣበት እንደሚገባበት ሌላ ዓለም ነው። ሌላ ሰው ራሱን ችሎ አጽናፈ ሰማይ ወምድር ነው በቃ እና በጣም ቅዱስ ነገር እኮ ነው። እንዴት ሰው እኔ በጣም ማዝነው ሰው እንዴት ሊጠላ ይችላል? ሰው እንዴት መጥፎ ነገር ሊያደርግ? ሰው ማለት የእግዚአብሔር መቅደስ ነው። እዚህ ደረጃ ስትደርሺ ሰውን እኩል ታከብሬዋለሽ። ይሄን ትምህርት ካልተማርሽ አታከብሪው። የአንዱ ጭቃ ከሌላው ጭቃ አይለይም ነው። እዚህ ስገቢ ሁሉም እኩል ነው የሚለው ላይ መንፈስ ላይ ትደርሻለሽ። ሰው የሚባለው ይገዝፍብሻል። በቃ ሌላ እንትን ውስጥ አትገቢ እና ይሄ ትልቅ ጉዳይ ነው። በቃ ተፈጥሮዬ አልፋ እግዚአብሔር ሰርቶኛል በቃ እና እዚህ ላይ ስትደርሺ በቃ እንደ ዳዊት ትሆን ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። ለምሳሌ እኔ አሁን ጠዋት ከእንቅልፌ ስነቃ መጀመሪያ ኢንተርቴን ማድረገው ሰውነቴን ነው። ጣቴ፣ መዳፌ ነው በጣም ያስደንቁኛል። ልቤ፣ ኩላሊቴ፣ ብሬኔ፣ አይኔ፣ አፍንጫ፣ ኮዱ፣ ምኑ እነዚህ 12ቱ ዞዲያክ 7ቱ ኃይሎች እነዚህ ጀስት ላይ በቃ እግዚአብሔር ድንቅ ስራ። እኔ ዝንጀሮ አይደለም፣ ዝንጀሮ አልመጣም። እኔ አልፋ እግዚአብሔር የሰራኝ የከበርኩ ፍጥረት ነው። እና በጣም የሚያስቅሽ እንደዚህ አይነት ረቀቅ ያለ እውቀት ሰይጣን ብዙ ጊዜ ሰው እንዳያይ በጣም ይፈልጋል፣ ይሸፍነዋል። ሚንጫጩለትም በዚሁ አሉ። ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል። በጣም ብር ከስክሶ ያስተምራል። እንደ አይነት ላይ ደግሞ እንትን ይላል። አየሽ ዓለሙ በጣም ጭልም ያለ ነው። ይሄ ብርሃን ሲበራ ብቻ ነው ተፈጥሮሽን ልትረጂና እግዚአብሔርን ሁሌ ልታከብር የምትችል። ኃጢአትም ልትሰሪ አትችይም ነው። ሰውነትሽ መቅደስ መሆኑን ስለምታውቂው እንዴት አክብረሽ እንደምትይዥው በጣም ታከብረዋለሽ። በቃ ትጠነቀቂለታለሽ፣ ትወጀዋለሽ። ራስን መውደድ ይፈቀዳል።
ራስ ወዳድነት ነው የማይፈቀደው። ባልንጀራን እንደ ራስ አድርገው ውደድ ይላል አይደል? በቃ ራስሽን መውደድ አለብሽ። ራስ ወዳድነት ጥሩ አይደለም፣ ይሄ ሌላ ጉዳይ ነው። ራስሽን መውደድ ስትጀምሪ ጣትሽ ራሱ ይታዘዝሻል፣ ዓይንሽ፣ አፍንጫሽ ላንቺ ነው። ምንም ብሎ ይሄ ጠጠር አሸዋ አይኖርም። ምድራዊ ነገር እንኳን ብትፈልጊ ተራው ብር፣ ሀብት፣ ሰው ነጭ ላብ ደም እስኪል የሚያደርገኝ ሁሉ ፍሎ ነው ይመጣል። ብዙ ጉዳይ የለም ይመጣል። ሰው ብዙ የሚያስጨንቀው የኑሮ ውጣው በፍጹም እንኳን ይሄ ምድራዊ ሰማያዊ ይመጣል። ሰሎሞን ለምሳሌ ጥበብ ፈለገ አይደለ? በቃ እንደውም ካንተ ሰው እንዳንተ እንደውም እንዳይሆን አድርጌ ሀብቱንም ሰጥቻለሁ። ተረድተሽዋል። አየሽ የእሱ መቅደስ መሆንሽን ስለምታውቂ ይሄ ምድራዊ ኮተቱ የምትይው ቤት መኪና ምንትስ ግብጥር ስጆች እንደል ይሄ ሌላ ጉዳይ ነው። መንግስቱን ጽድቁን ፈልጉ ሌላው ይጨመርላቸዋል። ይሄንን ፓተርን ስትረጂ ብቻ የሚሆን ነው። አሊያ ደም ተፍተሽ ነው ገንዘብ የምታገኝ። ልፋት ነው እና በረከት የለውም። ብሌሲንግ ሳይሆን ልፋት ጥረግረ ብላ ነው። ይሄ ግን አይደለም። ይህን ሰዎች ማወቅ ግዴታቸው ነው። ሰው ማለት ትርጉሙ የሚገባሽ እዚህ ደረጃ ላይ ስትደርሽ። ይሄን ለማለት እወዳለሁ።